አንተ ማርያምን አስኮርፋለሁ ረፍ ባብሸትም አብ እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። ሰላም እንዴት ናችሁ? ደህና ናችሁ? ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ አምላክ በየእምነታችሁ ጸልዩልን። እስኪ መፍትሄ አንተ ማርያምን አስኮርፋለሁ ረፍ ባብሸትም አብ አሁን አንተ ምን ማድረግ ይጣበቅብሃል? ዝም ብለህ ሱቅን መስራት። እኔ በቃ ከዚህ ጋር መሆን አልፈልግም። እንዴ ሚስቴ ነሽ ተባብለን በቃ ሚስቱ ምንም እንዳንካ ጫፏን እንዳትበስት ሁለተኛ አይኗን ጫፏን ብናሻት አንተ ቆይ እሺ ቆይ ልንገርህ ቆይ አንተ እኔ ለሴት ብለህ እስካሁን ያሳለፈን ከፈለክ ይቋረጥ። እኔ ምንም አያገባኝም ካንተ ጋር አብሽ ሁለተኛ እንዳነካት ብያለሁ። ሁለተኛ እኔ ለሷ ብዙ ነገር ስላልኩላት አንተ ደግሞ ለሷ ብዙ ነገር ስላልኩላት እሷም ብዙ ነገር ያደረገችልኝ ስለሆነ ሁለተኛ እንዳነካት ገባክ? አዎ ገባኝ። የማያድግ ልጅ ኧረ ላሽ እንዴት ነው የሚያወራው? ሲጀመር ፊት መስጠት እኮ ነው። እንደዚህ አይነት ልጅን ወስደህ በኩርኩም እናቴ ትሙት። በእኛ ጊዜ እኮ እንደዚህ አይነት ነገር የለም እኮ። ምን ጠላ ግን ምንም አያሰክርም፣ ሲያስጠላ አለዋለሁኝ። አረቄ ጠብ አድርግበት፣ ከወንድምህ ጋር ራሱ በብሔር ትጋጫለህ። ሳልኩት እኮ ከወንድምህ ጋር በብሔር ስትጋጭ። እናቴ ትሙት የምር ማለት ነው። በቃ ኖርማል ወንድ ነው ብዬ ነው ይሳልኩት። ኧረ ተፈጥሮ ግን በመድኃኒዓለም ስም አሁን ማናት እቻውን ሴት ትመስላለች። ሰላም እንዴት ናችሁ? ደህና ናችሁ? ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ አምላክ በየእምነታችሁ ጸልዩልን። እስኪ መፍትሄውን ንገሩኝ። እንጀራ እናቴ ዛሬ ጋግራ አለባብሳ ሄዳ ስትመለስ ምንድነው ብላ ስጮህ ይኸው እንደዚህ አይነት ነገር ገጠመ። ቤት ውስጥ ማን የለ እኔና ልጆቼ ብቻ ነን አጋጣሚ ያለ ነው። ሰራተኛ እንኳን እንዳይባል ልጆች እንኳን ትላልቅ ልጆች እንኳን ወዲያው እንኳን አልቆየም። ጋግራ አስገብታ ነው እንደዚህ ሆኖና ባካችሁ በየእምነታችሁ ጸልዩልኝ። ነገሩንም ንገሩኝ እስኪ የምታውቁት። አቦ ጸሎት ጩማን ይላል ወላሂ ይላል። አሪፍ የሆነ ኮሜንት በተሰበረ ምጣድ ጋግራችሁት ነው ወይ? ኧረ ኮሜንት በኮሪደር ልማቱን የፈረሰው ይሄ ሁላ ለድግስ ነው አላለም? ካሜራ ግጥም ካሜራ ግጥም አላለም? ቁጥር እንደዛ አይደለም። ማቴን እኮ አሞብኝ ነው ሞድሽው። አሁን ራሱ በቃ እሳቸውን ከሆስፒታል ይዤ እየመጣሁኝ ነው። ከፈለግሽ ላገናኝሽ ካላመንሽ። አውሪያት እንጂ በቃ ይኸው አለች አጠገቤ። እንደው የኔ ልጅ ያገኝ እንደው ሐኪሙም አንቺዬ እንደው በመቀመጫ 4 መርፌ ሰጠኝ። እኔ እያስታመመ ነው የኔ ልጅ አንገትዋ ሳምሪዋ እንደው እኔም አሞኛል። አዎ እኔ ጋር ሁሉ ነው የቀረው። ደስ እንደው ስላንቺ ነው የሚያወራው። መርፌ ራሱ እየተወጋው እሰይ የኔ እናትዋ እሰይ የኔ እሺ ብላለች። በቃ እሺ ነው ወንድማ አመሰግናለሁ። ችግር የለም። አይ በቃ ኧረ በአካል መምጣት አያስፈልግም። በቃ ቻው። ተዋትና ታታክማት። ሙዙም ተወዷል፣ ዋጋው ኖሯል። ተሳካ አበኛ እኮ ነኝ አባት ተረዳው። አንተ ግን ለወደፊት ግን እንደዚህ አታርግ። አንተ እንደዚህ አይነት ጓደኛ ያብዛልኝ ማርያምን። በቃ ይሄ ምን አይነት መስዋዕትነት ነው? የጓደኝነት ጥግ ነው ያሳየው። ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ ስልኩን በልተውት ቤቱ ሲደርስ ደግሞ አከራዩ የቤት ኪራይ ጨምሬብሃለሁ ይሉታል። አንገቱን ወደ ላይ ቀና አደረገና ጌታዬ ይሄንማ መጥቼ ነው የምነግርህ
እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። አባቴ እኛም ደስ ይለናል። የምር እኛም በጣም ነው ደስ የሚለን። የዛሬ ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን አግዙኝ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ብለናል።